ስራ ማለት ገንዘብ ብቻ አይደለም። ስራ ማለት ክብር ነው። ስራ ማለት ማንነት ነው። ስራ ማለት ራስን ማሳደግ ነው። ስራ ማለት ለማህበረሰብ መዋጮ ነው። አንድ ሰው በሚሰራበት ስራ አይዳረግም። ስራው ምንም ይሁን ምን፣ ትንሽም ሆነ ትልቅ፣ ቀላልም ሆነ ከባድ፣ በእጅም ሆነ በአእምሮ፣ ሁሉም ስራ ክቡር ነው። ስራ የሌለው ሰው ሕይወቱ ትርጉም ያጣል። ስራ ያለው ሰው ደግሞ ዓለምን ይቀይራል። አንዳንድ ጊዜ ስራን እናቃልላለን። ይህ ስራ ለእኔ አይገባኝም እንላለን። ይህ ስራ ዝቅተኛ ነው እንላለን። ይህን ስራ ማን ይሰራል እንላለን። ግን እውነቱን እንወቀው። ስራን ማክበር ማለት ራስን ማክበር ነው። ስራን ማዋረድ ማለት ራስን ማዋረድ ነው። ስራን መጥላት ማለት ሕይወትን መጥላት ነው። ዛሬ አንድን ስራ ትዘልፋለህ፣ ነገ ያ ስራ ራሱ ይዘልፍሃል። አትለቢው ቤትን ያጸዳል፣ ንጽህና ይጠብቃል። አገልጋዩ ደንበኛን ያስተናግዳል፣ ደስ ያስብላል። ሹፌሩ ሰዎችን ያደርሳል፣ ያንቀሳቅሳል። ገበሬው ምግብ ያመርታል፣ ሕይወት ይሰጣል። መምህሩ ትውልድን ያስተምራል፣ ዕውቀት ያካፍላል። ሐኪሙ ሕሙማንን ይፈውሳል፣ ተስፋ ይሰጣል። እያንዳንዱ ሥራ ማኅበረሰቡን ያንቀሳቅሰዋል። ምንም ሥራ ትንሽ አይደለም። ምንም ሥራ ቀላል አይደለም። ማንም ሥራ የሚናቅ አይደለም። ሁሉም ሥራ ዓለምን ያንቀሳቅሳል። ሥራን ማክበር እንዴት ይቻላል? በቀላሉ ግን ኃይለኛ ተግባራት አሉብን። ሠራተኛውን ማመስገን። ሥራህ ጠቃሚ ነው በል። አንተ ክቡር ነህ በል። ሥራውን በዓይን አታክለው። የሌላውን ሥራ አታዋርድ። ለማንኛውም ሥራ ዋጋ ስጥ። ራስህ በሥራ ኩራ። ትንሽ ምስጋና ትልቅ ልብ ያሞቃል። ትንሽ ክብር ትልቅ ለውጥ ያመጣል። ዛሬ ሥራህን ውደድ። ትንሽም ቢሆን አክብረው። ሌላውን ሥራ ፈጽሞ አታቅልል። ምክንያቱም ሥራን የሚያከብር ሰው ራሱን ያከብራል። ሌላውን የሚያከብር ሰው ማኅበረሰቡ ያከብረዋል። ሥራን የሚወድ ሕዝብ ነጻ ሀገር ይገነባል። ሥራ ክብር ነው። ሥራ ሕይወት ነው። ሥራ ተስፋ ነው። ሥራህን አክብር። ሥራህ ያከብርሃል። ሥራ ትኑር።